ሰላም ሰላም ጋይስ ዛሬ ስለ ድሪም ፓርቲ አፕዴት ስለሆነ እናያለን ማለት ነው። ምን እንደተጨመሩ እናያለን። ያው ቅድምም አሪፍ ነው የነበረው አሁን ደግሞ ተሻሽሎ መጥተዋል ማለት ነው። በጣም አሪፍ ሆኖ ነው የመጣው። ምን እንደተጨመሩ እናያለን። ያው ለዛሬ የዌልካም ሪዋርድ እናያለን ማለት ነው። የሰባት ቀኑን ሪዋርድ ስንት እንደሆነ እናያለን ማለት ነው። ከዚህ በፊት በሰራሁት ቪዲዮ 50,000 በአንድ ቀን ነው የነበረው ማለት ነው። ማለትም $0.5 ነው የነበረው። አሁን ግን ተሻሽሎ 80,000 ማለትም $0.8 ሆኗል ማለት ነው። እሱን ቪዲዮ ያላያችሁና እንዴት አድርጋችሁ መመዝገብ እና ቬሪፋይ አድርጋችሁ ታስካችሁን መስራት ማየት የምትፈልጉ ካላችሁ ደግሞ ከዚህ በፊት የሰራሁት ቪዲዮ ማየት ትችላላችሁ ማለት ነው። እዚህ ጋር ከታች የሚለውን እናደርገዋለን። እዚህ ጋር የሚለውን ከነካነው በኋላ እዚህ ጋር እንደምታውቁት ያው የሰራነውን የምንቀበልበት ሆስት ታስክ ነው የምንገባው ማለት ነው። ሆስት ታስክ ከገባን በኋላ እዚህ ጋር እንደምታዩት ለኔ 6,000 ነው የሚሰጠኝ ማለት ነው። ማለትም ከ7 ቀን በኋላ 6,000 ነው የሚሰጠው። ግን ለ7 ቀን እዚህ ጋር እንደምታዩት 6,000 ነው የሚለኝ። ለአንድ ሰዓት 6,000 ይሰጠኛል ከ7 ቀን በኋላ ማለት ነው። ከ7 ቀን በፊት ግን ማለትም ለ7 ቀን እዚህ ጋር እናየዋለን ሩሉ ስንት እንደሚሰጥ ማለት ነው። 80,000 ነው የሚሰጠው። እዚህ ጋር ብዙ ህግ አለ። ያው ህግ ስናየው ማለት ነው ያው ከታች ያለውን ጊፍት ካረግን ነው የሚጨምርልን ማለት ነው። ግን የመጀመሪያው ስናየው ቤዚክ ሳላሪ ነው። ሆስት ሌቨል የሚለው ጋር ማለት ነው ከ1 እስከ 7 ቀን እዛ ከላይ ያለውን ማየት ትችላላችሁ። ራሳችሁ ይሄንን ማንበብ ትችላላችሁ። እዚህ ጋር ከ1 እስከ 7 ቀን ለ1 ሰዓት 40,000 ለ2 ሰዓት 80,000 ማለትም $0.8 ይሰጣል ማለት ነው። እዚህ ጋር 2 ሰዓት ስትቀመጡ ለ7 ቀኑን ማለት ነው $0.8 ማለትም 80,000 በአንድ ቀን ማግኘት ትችላላችሁ ማለት ነው። ከ7 ቀን በኋላ ግን እዚህ ጋር እንደምታዩት 6,000 ነው የሚሰጣችሁ። ለአንድ ሰዓት 6,000 ይሰጣችኋል ማለት ነው። ከታች ያሉትን ያው ጊፍት ስታገኙ ናችሁ የሚጨምርላችሁ ማለት ነው። ለምሳሌ እዚህ ጋር ብዙ አሉ፣ ያው የተዘረዘሩ አሉ። እነሱን ማንበብ ትችላላችሁ። እዚህ ጋር አሉ ለምሳሌ 500,000 ጊፍት ካገኛችሁ ወይም ራሳችሁ ጊፍት ከሰጣችሁ 8,000 ለአንድ ሰዓት ማለትም ለ3 ሰዓት ነው የምትሰሩት ማለት ነው። በቀን 24,000 መስራት ትችላላችሁ። $0.24 መስራት ትችላላችሁ ማለት ነው። ያው ሌላውንም ራሳችሁ አንብቡት። ዋናው ለ7 ቀን 80,000 እንደሚሰጥ ማወቅ አለባችሁ። እንደምታዩት 80,000 ይላል ማለትም $0.8 ማለት ነው። ይሄ በጣም ተሻሽሎ የመጣበት ነገር ነው ማለት ነው። በጣም አሪፍ ነው። ስንመለስ እዚህ ጋር ሌላ ከ7 ቀን በኋላም ቢሆን 6,000 ብቻ አይደለም የሚሰጠው፣ ከታችም አለ። ይሄ 3,000 ይሰጣል ማለት ነው። ወርቃማ ወንበር ላይ ስትቀመጡ 3,000 ይጨምርላችኋል ማለት ነው። እንዴት አድርጋችሁ በወርቃማ ወንበሩን እንደምትቀመጡ ደግሞ አሳያችኋለሁ። እዚህ ጋር እንደምታዩት 3,000 አለች ማለት ነው። 3,000 ይላል ኪንግ ትሮን 1 hour ታስክ ብሎ ማለት ነው። እዚህ ጋር እንደምታዩት ይሄ ወርቃማ ወንበር የት እንደምናገኘው አሳያችኋለሁ። ከላይ ያሉትን ማለትም ቫይራል የወጡ ሩሞች ወይም ቤቶች ጋር ነው የምናገኘው ማለት ነው። እዚህ ጋር እንዴ ላሳያችሁ። ከታች ስንመለስ እዚህ ጋር ከታች ሆም የሚለውን እናደርገዋለን። እዚህ ጋር እንደምታዩት እነዚህ ቫይራል የወጡ ቤቶች እነሱ ጋር ስንገባ ይሄ ወርቃማ ወንበር እናገኘዋለን ማለት ነው። ምናልባት ጊፍት ልታገኙ ትችላላችሁ። ለምሳሌ እዚህ ጋር ሙለር የሚለውን ስንገባ ጊፍት ልናገኝ እንችላለን ብዬ አስባለሁ። እስኪ እናያለን። እዚህ ጋር አንዳው ክፍት አለ ማለት ነው።
2 ወንበሮች ክፍት አሉ። እዚህ ጋር እንደምታዩት ሶስተኛው ወንበር ወርቃማ ወንበር ማለት ነው፣ ሰው የለውም። እዚህ ጋር ተቀምጣችሁ ለምሳሌ 1 ሰዓት ብትቀመጡ 3000ን ይሰጣችኋል ማለት ነው። 7 ቀን ከሞላችሁ በኋላ እንደዚህ ያረጋችሁ 9000 በቀን መስራት ትችላላችሁ። ጊፍት ስትሰጡ ደግሞ ይጨምርላችኋል ማለት ነው። 1 ሚሊዮን ሲደርስ ፖይንታችሁ በፈለጋችሁትን ዊዝድሮ ማድረግ ትችላላችሁ ማለት ነው፣ በባንኮች እናም በቴሌብር ማለት ነው። ስለ ዊዝድሮ አደራረጉ ደግሞ የሰራሁት ቪዲዮ አለ፣ እሱን ማየት ትችላላችሁ። የአፑን ሊንክ ኮሜንት ስር ፒን አደርግላችኋለሁ ማለት ነው። እሱን ነክታችሁ አውርዳችሁ ተጠቀሙ ወይም ስራውን ጀምሩ። ቪዲዮውን ላይክ ያው ቻናሉንም ሰብስክራይብ ማድረግ እንዳትረሱ። ሰላም።